በአንዲት በዲሞክራሲ በለጸገች ከምትባል አገር እንደዚህ አይነት ድርጊት ሲሰማ እጅግ አሳዛኝ አሳፋሪም ያደርገዋል። በአሜሪካ ሚኒሶታ ምን ተፈጠረ የሚለውን ላጋራችሁ። በአሜሪካ ሚኒሶታ እንግዲህ የ37 ዓመት የሆነች ግለሰብ እንግዲህ በፌዴራል የኢሚግሬሽን ፖሊስ መኮንን እንግዲህ ተተኩሶባት መገደሏን በአሜሪካ በበርካታ ከተሞች ቁጣን ቀስቅሷል። እንግዲህ ይህ ድርጊት እንዴት ነው የተፈጸመው? በሚኒሶታ እንግዲህ ፖሊሶችም በሚያደርጉት ፍተሻ ይህንን ፍተሻ የጀመሩት ማለት ነው በዛች ከተማ ላይ በርካታ የዝርፊያ ወንጀል አለ ተብሎ የፖሊስ ኃይሎች ተሰማርተው ፍተሻ እያደረጉበት በነበረ ቦታ ላይ አንዲት አሜሪካዊት እንግዲህ ለፍተሻ አልተባበርም ብላ ይሆን እውነተኛ መረጃነቱ እስካሁን መረጋገጥ አልቻለም። ነገር ግን መኪናዋን አስነስታ ስትሄድ በአካባቢው በነበረው የሰላም አስከባሪ ወይንም የፌዴራል የኢሚግሬሽን ፖሊስ መኮንን ማለት ነው በተተኮሰባት ጥይት እንግዲህ ህይወቷ ማለፉን ተከትሎ በአሜሪካ በተለያዩ ግዛቶች የተቃውሞ ሰልፎች ቀጥለው ተደርገዋል። በአንዲት በዲሞክራሲ በለጸገች ከምትባል አገር እንደዚህም አይነት ወሬ ይሰማል እየተባለ እጅግ አስገራሚና አሳፋሪ ድርጊት ከወደ አሜሪካ ሚኒሶታም ተሰምቷል።